ጤና ይስጥልን። ይህ በጨፌ ሚዲያ በየሳምንቱ የምናስተላልፍላችሁ የወቅታዊ ፕሮግራማችን ነው። በየሳምንቱ እንደምታወቀው አገራዊ፣ ዓለም አቀፋዊ እንዲሁም ማህበራዊ ኢኮኖሚያን በሚዳስስ ፕሮግራማችን በየሳምንቱ በዚህ ሰዓት የምናስተላልፍላችሁ የዛሬ ፕሮግራም ልንጀምር እኔና ሰኚ ኢደሹም ስቱዲዮ ተገኝተናል። መልካም ቆይታ። አቶ ሰኚ እንኳን በሰላም መጣ። እንኳን ደህና መጣ። ሳምንቱ እንዴት አለ? መልካም ቸር አልፊ ነበረ፣ በዛው ልክ አርኪ ነበረ። ጥሩ። እስቲ ዛሬ ከምን እንጀምራለን? ስለ ማህበራችን በዚህ ሳምንት እንቅስቃሴ ምን አለ፣ እንዲሁም ሶሻል ሚዲያ ጋር የተያያዘ ከጨፌ ህብረት ስራ ማህበር ጋር ተያይዞ ምን አለ? እስቲ ምን ትነግራለህ? ጨፌ እንግዲህ ያው አዳዲስ ነገሮችን ሁሉ ጊዜ እየፈጠረ የሚሄድ ማህበር ነው። እንደመሆኑም መጠን ያው ሁሉ ጊዜ ግንባር ቀደምት ለአባላት እንዲሁም ለማህበረሰቡ አስፈላጊ የሆነውን ሁሉ ግብአትን የምናቀርብበትና የምናመርትበትን ቦታዎችን የለውጡ መሪ ወይም በየአካባቢው በየወረዳ በየዞኑ በየከተማው ያሉትም ጨፌ የላካቸውን ደብዳቤዎችን ሁሉ በደስታ እየተቀበሉ አስፈላጊ የሆነ ትብብር እያደረጉ ይገኛሉ። እንደመሆኑ መጠን እንግዲህ ያው በዚህ ሳምንት የሰራናቸው ስራዎች በኮሎቦ ከተማ ማለትም ከወሎታ ሳትደርስ በኮሎቦ ከተማም ተከስተናል። ቦታም ተረክበናል። አትክልትና ፍራፍሬ የገበያ ማዕከላትን ለመገንባት ብቻም ሳይሆን ተጀምሯል። ጅማሮንም በተቻለ መጠን የምናሳይ ይሆናል፣ ይታያል። በዛው ልክ እንግዲህ ያው አባላቶቹ በየአሉበት የስራ እድል እንዲፈጠርላችሁ ኢኮኖሚያዊ፣ ማህበራዊና በዓላዊ ጉዳዮችን ለሀገራችሁ ትርጉም ሰጪ ሁኔታዎች ካልተሰሩ በስተቀር በአሉባልታዎች የሚቀር እንዳይሆን ማህበር ሲባል ዝም ብሎ ከንቱ ማህበር እንዳልሆነ ሁሉም እንዲያውቁ የምንሄድበት ይሆናል። ከዚህ ጋር ተያይዘው እንግዲህ ያው የኮሎቦ ጉዳይ ብቻ አይደለም፣ ሳይታችን ምን ላይ ናለ ብቻም አይደለም፣ እንዲሁም ከአጠቃላይ ከመኖሪያ ቤት ህብረት ስራ ማህበሩ ጋር ከህብረት ስራ ማህበሩ ከመኖሪያ ቤት ጉዳዮች ጋር ተያይዞ ከግራና ከቀኝ ከአዲስ አበባ ከተማ አስተዳደርና ከሸገር ከተማ አስተዳደር ጋር ተያይዞ የጋራዎች አጀንዳ ይደረግ ነበረ። እሱም የጋራዎች አጀንዳ ተደርጎ መዋያ የሚሆንበት እንዲሁም ደግሞ ሳይት ፕላናችንም ዲዛይኑ በደንብ አድርገን ተጥንቶ ጸድቆ እያቀረብን ያለንበት ሁኔታ አለ። ምክንያቱም እንግዲህ ያው የህብረት ስራ ማህበር ማለት ደራሽ ውሃ ማለት አይደለም። ቀስ ብለው ነው የሚሄደው። ህግና ስርዓትን ተከትሎ ነው የሚሄደው። የሆይ ሆይ ቤት አይደለም። የሆይ ሆይ አካሄድ አይደለም። አዋጅ 985 2009 ተንተርሶ ሲኬድ ህዝባዊ ማህበራዊና ወጣታዊ ትኩረት ሰጥቶ የሚሄድ መንግስት ምን ይላል፣ ስርዓቱ፣ መመራው፣ አዋጁ እንዴት ይካሄዳል፣ ዲፕሎማሲውስ እንዴት ነው ዋጋ የሚያስከፍለው የሚል መሄድ አለበት። ከዚህ ጋር ተያይዞ እንግዲህ የኛ ሶሻል ሚዲያዎች ላይ ስለ መኖሪያ ቤት ብቻ ጥያቄ የሚጠይቁት አሉ። እሱም አግባብ አይደለም። ሰከን ማለት አለባቸው። በውስጥ መጠየቅ ይችላሉ፣ እኔን መጠየቅ ይችላሉ። ኮሜንት ላይ አብዛኛው ይሄ ጥያቄ ነው። አዎ አብዛኛውን ዋይ ማኔጀርኛ ይላል፣ ስለ መኖሪያ ቤታችን ይላሉ። ማህበሩ ስራ ይሄ ብቻ አይደለም። የማህበሩ ስራ ቢያንስ ከ27 አይነት የስራ ዘርፎች አሉበት ማህበሩ። እዛ ውስጥ ቤት አንዱ ነው። አንዱ ከመኖሪያ ቤቱ ከማህበሩ ራዕይና ዓላማና ግቡ መካከል አንድና የመጀመሪያው መኖሪያ ቤት ነው። ነገር ግን ቀድሞ ያለቀለትን ማህበሩ እየሰራ ነው የሚሄደው እንጂ ቆሞ መኖሪያ ቤት ብቻን የሚጠብቅ ከሆነ ሰፊ ራዕይ የሌለው ሰው አስተሳሰብ ማሰብ የለብንም። እንደገና ደግሞ እኛ ዛሬን ላይ ቆመን ነገን ማሰብ ነው። ሲጀመር የምትበላውን የምትጠጣው የምትለብሰው ከሌለ መኖሪያ ቤት አሁን ብሰጥ ጠዋት 2 ሰዓት ብሰጠው አሁን መኖሪያ ቤት የሚለው በሙሉ መሬት አጥቶ ቤት አጥቶ ይመስላል። አይደለም። እያየን እኮ ናለ። በተለያየ ወረዳዎች በተለያየ ከተማዎች በመኖሪያ ቤት ተደራጅቶ መሬት ወስዶ
ጠዋት ከተሸነሸነላቸው 7 ሰዓት ላይ 7 ደላላ ነው የሚያቆምበት። ነገር ግን አሁንም ይሄንን የጨፌ መኖሪያ ቤትን ወይም የጋራ መኖሪያ ቤትን ራስ አገዝን ወስዶ ለመሸጥ መሞከር እንደማይቻል ነው። የተዘጋጀ ካለ ሐሳብ ይቀየር። ፍጹም ለምን መሰለ ሸጥን ጨረስን። አሁን ራሳችን ለመሸጥ ነው የሚዘጋጀው። አዳሜ ይሄ ትክክል አይደለም። ስለዚህ ማናቸውም ቢሆኑ ማድረግ ያለባቸውን ነገሮችን ሁሉ በተረጋጋ መንፈስ በታሰበለት ዓላማ እንዲኬድ መርዳት ነው። ሐሳብን በሐሳብ መርዳት ነው፣ መደገፍ ነው። እኛ አሁን የምንፈልገው ትችትን አይደለም፣ ድጋፍን ነው የምንፈልገው። ትችት የምንፈልገው ሌላ ጉዳይ ነው። ፓርቲዎች ምናምን ነገር ሲሆን ነው፣ ሀገረ መሪ ሲሆን ነው። እኛ ማህበር ነን። ማህበር መደጋገፍ ነው። ይሄ የተለመደ ምንድን ነው መሰለ ጋጋታ፣ የመንጋ ስፍር አባል ያልሆኑት እዛ ውስጥ ዝም ብሎ ይጽፋሉ። ኮሜንት የሚጽፉት ሁሉ አባል ነው ብለው እንዳይመስለን። አባል የለበትም አብዛኛው። ይሄን ጥያቄ ሌላ ነው። አዎ በኦሮምኛ ሚሴንስ ኦቦሌስ ብነሳ ብለን የምንለው በአማርኛም እኮ ትርጉሙ አለው። በአማርኛም አባል አለ፣ አመራር አለ፣ አማራሪ ደግሞ አለ። የሚያማርር ወረኞች፣ አሉባልተኞች ዝም ብሎ ሰውን ለመተቸት ሰውን ለመብላት የሚሮጡት ራይን የሚበሉት እንደ ጅብ የጅብ አስተሳሰብ ይዞ የሚሄዱት የቀን ጅቦች አሉ። ስለዚህ እሱን አባል ያልሆኑት ኮሜንት በምንም ታምር ኮሜንት መስጠት አይችሉም። ከቻላችሁ ላይክ አድርጉልን፣ ሼር አድርጉልን። ጥያቄ ኮሜንት ደግሞ የሚፈቀድላቸው እንዴት ከዚህ ማህበር ጋር እንሰራለን፣ እንዴት አብረን እንስራ ብላችሁ ጠይቁን። ተጨማሪ ሐሳብ እንዴት እንስራ ጥያቄ ካላችሁ ምንድነው ራያቸው፣ ምንድነው ዓላማቸው፣ ምንድነው ግባቸው የሚል ካለ እሱን መልስ ልንሰጣቸውና ልናብራራ እንችላለን። ነገር ግን በማይመለከትህ ገብተህ የመኖሪያ ቤቱ ጉዳይ የት ደረሰ፣ ይሄ ማህበር ሌባ ነው፣ ይሄ ማህበር በላተኛ ነው ብለህ ልትል አትችልም። ምክንያቱም አንተ በመረጃ ስትንቀሳቀስ፣ እኔ በመሰረጃ ነው የምንቀሳቀሰው። መሰረጃና መረጃ ልዩነቱ ሰማይና ምድር ነው። መሰረጃ የሚታይ የሚዳሰስ በእጅ የሚያዝ የሚሸተት የሚሰማ ነው። መረጃ በጆሮ ብቻ ነው። ከጆሮና ከአይን የሚታመን አይን ነው። ስለዚህ እኛ በአይን የሚታይ በእጅ የሚዳሰስ በእግር የሚቆምበትን መሰረጃዎች እያሉን እናንተ ግን ወፍ ዘራሽ አስተሳሰብ ይዛችሁ ኮሜንት ላይ ብቻ የምትሄዱት አቁሙ። ሌላው ተጨማሪ ከዚህ ጋር ተያይዞ በሶሻል ሚዲያ በማህበሩ ስም ፌስቡካችን ላይ በተለይ በፌስቡክ ላይ ቲክቶክ ላይ ቲክቶክም በማህበራችን በጨፌ ወጣቶች ሁለገብ ህብረት ስራ ማህበር ብሎ ሙሉ ስም ከፍቶ በማህበራችን አስጣ ከፍቶ በማህበራችን ስም በማህበራችን አስጣ እየከፈተ ሲሳደብ የሚውል መንግስት ሲሳደብ የሚውል ህዝብን ሲሳደብ የሚውል የማህበራችን አመራሮች ሲሞልጭ የሚውል እንደገና ደግሞ አመራሩን ፎቶ የኛን በተለይ የኔን ፎቶ ያስቀኛል። እኔ በዚህ ሞራሌ አይነካም፣ እንዲያውም የበለጠ ሞራሌ ይጨምራል። ምክንያቱም አይምሮ ውስጥ ተከራይቼ እና ያለሁት አሁን ክራይ እየለቀቅኩ ነው ያለሁት ማለት ነው። እሱ በሚለቀኝ ጊዜ ፕሮሞት እያደረገኝ ነው ያለ። ምክንያቱም ሳልከፍለው አልከፍልም። እኔ በምንም ታምር ይኸው እውነቴን ነው የምልህ። እኔ በፍጹም የምታዳምጡኝ ከሆነ የምታዩኝ ከሆነ እውነቴን ነው የምነግራችሁ። ክራይ አልከፍልም ለአይምሮክ። እኔ አይምሮዬን አታከራየኝ። እኔ አልከፍልህም። እኔ በፍጹም ሲሆን ትከፍለኛለህ እንጂ እኔ አልከፍልህም። በፍጹም ደግሞም አንድ አስረግጬ የምነግርህ ነገር ቢኖር አንተ የምትጠብቀኝ ቦታ ላይ አልገኝልህም። አትጠብቀኝ። አንደኛ አንተ የምትፈልገኝ በሌብነት እንዲያዝና ዛሬ ከነገ ጦሮንጦስ ይገባል ብለህ ነው የምትጠብቀኝ። ኖ ወርቅ ኤሪያ ጠብቀኝ፣ ወርቅ አካባቢ ጠብቀኝ። እኔን እዛ ወርቅ አካባቢ አጠብቀኝ። ወርቅ ማለት ጭቃ ነው፣ የተበጠበጠ ጭቃ ማለት ነው፣ የእበት ጭማቂ ማለት ነው። እዛ ጠብቀኝ ወዳጄ። እዛ አንተ እንደለመርከው ልምድ እንዳለ ተንቦራጨቅበት፣ ሂድና ተንቦራጨቅበት እንጂ እኔን አታንቦራጨቅበኝም። እንኳን ልታንቦራጨቀኝ ቀርቶ ወዳጄ ልትቀባኝ አትችልም፣ ልታስነካኝም አትችልም። እኔ ጥንቁቅ ነኝ፣ እኔ እጠነቀቃለሁ። እኔ ተርቤ ብሞት ይሻለኛል
ሰርቄ ከሚበላ አጨበርብሬ ከሚበላ አዋና ባጃቱን ሀብታም አምታታው በከተማው ካንተ አልማርም በምንም ታምር ትክክል አስተሳሰብ አይደለም። ይሄን ጭምብልን ግፈፍና እኔን ያኝ እኔን ማየት ማትችል ሰውዬ እንዴት በኔ ስም ላይ ትነግዳለህ? አንተ እንዴት ስሜን ታጠላሻለህ? በተለይ ፌስቡክ ላይ ፎቶዬን አድርጋችሁበት መንጃ ፍቃድ መታወቂያ ምናምን አቀነባብራችሁ በዚህ ዘመን እንደዛ ምናምን ነገር ብላችሁ የምትለቁት በተለይ ከርሳም ከዚህ ቤት ወጣችሁት ጨፌን የበላችሁበት ወንጭት ረጋጭ የበላችሁበትን ወንጭት ምድረግጡ ባለጌዎች ባለጌን በነገራችን ላይ አንድ ነገር አለ። ባለጌን ከገደለው አሳዳጊ የበደለው ይላል። አሳዳጊ ነው የበደለው። ባለጌን ከገደለው ይልቅ አሳዳጊ ነው የበደለው። ብልግና ነው። ስትበላበት ስትሰራበት የቆየበት ከችጋሪክ ውስጥ የወጣህበትን ራብተኝነትን የተላቀክበት ስሙንም መጥራት የማይቀር ነውና የማያርፍ ከሆነ ከአንድም ሁለት ጊዜ የጨፌን አይን ወጋ ታከምን። እስቲ እዚህ ላይ ብዙ ልጆች እንዳስተማራችሁ አውቃለሁ። ማህበሩ ብዙ ልጆች ቻንስ እንደሰጣችሁት የተለያየ ኮርስ እንደሰጣችሁት አውቃለሁ። እስቲ በዚህ በሶሻል ሚዲያ ላይ ሰው ትክክለኛ የጨፌን ሶሻል ሚዲያና ሌላውን በምን ለይቶ ያውቃል? እስቲ እሱን በምን ትነግራቸዋለህ? በምን ይለያል? እኔ እና ትክክለኛ በምን መለየት ይችላሉ? ሁሉም የምታውቁት የጨፌ ኤፍቢው ወይም ፌስቡኩ ወልዳ ጨፌ ሆጂ ገምታ ብቻ ብሎ ነው የሚቆመው። 8600 አካባቢ ያለው የጨፌ ትክክለኛው አባል የማህበሩ ድረገጽ ነው። ትክክለኛው ወልዳ ጨፌ ሆጂ ገምታ ወልዳ ደርጋጎተ ጨፌ ሆጂ ገምታ የሚለው ሆዳ ያለበት ምልክት የጨፌ አይደለም። አንድ ሁለተኛ ወልዳ ጨፌ ብሎ ደግሞ ሪል ፍሬንድ ብሎ ደግሞ መጥቷል። አሁንም እሱንም እናውቀዋለን። የጨፌን የአሁኑን አዲሱን ሎጎ ተጠቅሟል። ይህም ወንጀል ነው። አንድ ነገር በዚህ አጋጣሚ ልምከራችሁ። በዚህ አጋጣሚ ወዳጆች እንደ ድሮ መበሻሸቅ በሶሻል ሚዲያ አይቻልም። የኢትዮጵያ አርቲፊሻል ኢንተለጀንስ ከፌደራል ፖሊስ ጋር በመተባበር ለሀገራችን ሶሻል ሚዲያ ፍቱ መድኃኒት ሆኖ አዲስ ነገር ይዞት መጥቷል። ማናቸውም በሶሻል ሚዲያዎች አላግባብ ስማችሁን የሚያጠላሽ ካለ አጋጉል ነገር መንግስትንም ተቋማትንም የግለሰቡንም ስም የሚያጠፋ ካለ ቀጥታ አፕሊኬሽን የኢትዮጵያ ፌደራል ፖሊስ አፕሊኬሽን ሎጎ ያለበት ላይ ገብታችሁ ሊንኩን በድምጽ ከሆነ ድምጹና ሊንኩን በፌስቡክ ከሆነ የፌስቡክን ሊንኩን በቪዲዮ ከሆነ የቪዲዮን ቀጥታ መላክ ይቻላል። ተከታትለው በ24 ሰዓት ውስጥ ቁጥጥር ስር ያውላችኋል። አንድ ሌላው በፌስቡክም በቲክቶካችንም በእኛ ስም ቲክቶክም ፌስቡክም በስም አጥፊነት የምትንቀሳቀሱትን ሁሉ ከዚህ በኋላ ምሕረት የለሽ በህግ የምንፈራረድ ይሆናል። አንፋታም። ስለዚህ ማህበሩ ወደ ህግ ይወስዳል ማለት ነው። ጠንካራ ሁለት ጠንካራ ፕሮፌሽናል የሆነ የፌደራል በፌደራል ደረጃ እውቅና ያላቸው ሁለት ጠበቃ ቀጥረናል። መደበኛ በለዚህ ጉዳይ ብቻ አይደለም፣ ለአጠቃላይ ለጨፌ ጉዳይ የሚከታተል ሁለት ጠበቃ እሳት የላሱትን ሁለት ህግ ጠበቃዎችን ቀጥረናል። እነኚህ ሁሉንም ሊንካችሁን ሰብስበን ከቴሌኮሙኒኬሽን በስልክ ይወጣል፣ ከአርቲፊሻል ኢንተለጀንስ ከሚዲያ አጠቃቀም ይወጣል፣ ከፌደራል ፖሊስ የጸጥታ ኃይል ይተባበረናል። ይሄንን ደግሞ መታደግ አለብኝ ሀገራችን። እኔ ስለተነካው አይደለም። ብዙዎች በውሸት ብዙ ተቋማቶች ፈርሷል። ብዙ ተቋማቶች አመራሮች ተበልቷል። ዘመቻ ተከፍቶበት መንግስታችን ዘመቻ ተከፍቶበታል። በውሸት ተበልቷል።
ሌላም እንደዛው በዛው ልክ። ከዚህ በኋላ ላለ ግን በህግና ህግ እፈረዳለሁ። በነገራችን ላይ አብዛኛውን አውቃቸዋለሁ። ይህን የሚያደርጉት አብዛኛውን አውቃቸዋለሁ። እያወቅኳቸው ነው እንጂ አውቄያቸው ከዛሬ ነገ ከስህተታችሁ ይማራሉ ብዬ ነው የሚባለው። ከዚህ በኋላ ላለ ግን ምሕረት የለሽ እርምጃ አስወስዳለሁ። ስለዚህ እነሱም ጉዳዩ ወደ ህግ ሳይወሰድ መስተካከሉ አርፎ ይቀመጡ፣ ይቅርታ ጠይቁ፣ መስተካከሉ ይመስለኛል። እሺ አቶ ሸኚ፣ ሌላ ጉዳያችን የህብረት ስራ ማህበራት ፌዴራል እና የአዲስ አበባ መግለጫ ሰጥቶ ነበር። በዛ ላይም ጨፌ ሚዲያን ጨምሮ በርካታ ሚዲያዎች እዛ መግለጫ ላይ ተገኝቶ ነበር እና አንተም ነበርክና እንዴት ያየው ነገር? አው ጥሩ ነው። ህብረት ስራ ማህበራት ሚናችሁ ለአገርና የህብረት ስራ ማህበራት በማህበራዊና ኢኮኖሚያዊና ባህላዊ ጉዳዮችን በህብረ ብሔራዊ ትብብርነት ሚናችሁ የሀገሪቷን ብልጽግና ለማረጋገጥ ነው ይላል የመግለጫው ርዕስ። ይዘቱ ውስጡስ ምንድነው ብለህ ካልክ እያንዳንዱ ደሃኖች ከግለሰብ ንግድ ላይ ገዝቶ መመገብ የማይችለውን ለ5 ቀን በሚቆየው የግብርናና የገበሬ ምርቶች ውጤቶች ላይ መሳተፍ ይችላሉ። ማንኛውም አገራዊ የከተማ ነክ ፕሮዳክት የኢንዱስትሪ ውጤትን እዛ ያገኛሉ። የግብርና ውጤቶችን በሙሉ በርካሽ በቅናሽ ህዝብን በሚመጥን ይገኛል። ከ70,000 በላይ ገበያተኞች ይጎበኛሉ ተብሎ ይጠበቃል። እንደዛ እንጠብቃለን። ጨፌም እንግዲህ ከዛ ጋር ተያይዞ ሚዲያ ብቻ ሳይሆን ጨፌ ወጣቶቹን ለገበ ህብረት ስራ ማህበርም በማህበራችን ምርቶችንን ይዘን እንደ ቡና፣ ማር፣ ቅቤ እንዲሁም ጤፍ፣ ሽንኩርት፣ አትክልትና ፍራፍሬን ይዘን ለመግባት ቅድመ ዝግጅት ላይ በብርቱ ነው ያለነው። ሮብ ደግሞ ፊታችን ሮብ ሲምፖዚየም ይካሄዳል። በ28 ማለት ነው። በ28 ሲምፖዚየም ይካሄዳል። በዛ ልክ ነው ያለ። ስለዚህ ሁሌ ጨፌ በነገራችን ላይ ጨፌ የዚህ ዓመት እንኳን ደስ አላቸው የማህበራችን አባላት ደረጃ በከፍተኛ ደረጃ መዘናውን ተመዝነን ካሉት 110587 ህብረት ስራ ማህበራት መካከል ከፍተኛ አንደኛ ደረጃ ይዘን 92.8 ማርክ አግኝተናል። በጣም ደስ ይሄ ከ192.8 ማለት 100% አይተሰጣውም ለተማሪ ጎበዝ ነው ተብሎ እና እኛም ለዛ ነው እንጂ 100 ያልተሰጠን 100% አረጋግጠናል። በሚቀጥለው ሳምንት ደግሞ ተጨማሪ መረጃ የምንሰጥህ አምባሳደርን ጨምሮ ኮሚሽን የአዲስ አበባ ከተማ ማስተዳደር ከሸገር ከተማም ጭምር የሚገኙበት ትልቅ ጉብኝትና የሳይታችን ጉብኝትና እንዲሁም አጠቃላይ መላውን የጨፌና ስራዎችን ዶክመንተሪን የሚጎበኙበትን እያስተካከልናለን እያዘጋጀናል ነው። በዛ ልክ እንግዲህ አድማጮቻችን በጥብቅ እንዲከታተሉልን እጋብዛቸዋለሁ። አዎ ጨፌ እስካሁን ምን ሰራ የሚለውን በዛ ጉብኝት የሚያውቁት ይታያል ይሆናል። ሌላ ሰሞኑ ሶሻል ሚዲያ ርዕስ የሆነው ሲምቦኔ ብርሃን የምትባል ህፃን ተደፍራ ተገደለች። ይሄ ነገር ተለመደ በሀገራችን፣ ተደጋገመ፣ ጩኸቱም አለ፣ አልቆመም። ይሄ ነገር ምን ነው? ወይስ ከህግ መላላት ነው? ወይስ ባህላችን አስተሳሰባችን ወርዶ ነው? እሺ ይሄ ነገር እንዴት አየው? በነገራችን ላይ ልጆች ህፃናት የፖለቲካ መጠቀሚያ መሆን ሳይኖርባቸው የፖለቲካ መጠቀሚያ ያደርጋሉ አንዳንዶቹ። እሱም እየታየ ነው። መከላከያ ነው እንደዛ ያደረጋ፣ ሚሊቴሪ ነው እንደዛ ያደረጋ፣ ፖሊስ ነው እንደዛ ያደረጋ፣ ቅብርጥሴ ነው እንደዛ ያደረጋ የሚሉት ነገሮች አሉ። ወንጀል ነው። ማንም ይስራ ወንጀል። የዚህ ወንጀል ደግሞ ለየት ይላል። ከ17 በላይ ተመሳሳይ እድሜ ውስጥ ህፃናት ያሉበትን ያስገድዶ መድፈር ተብሎ ለመነገር አይቻልም። አስገድዶ መድፈር የሚባለው እንደዚህ አይነት አይደለም። አስገድዶ መድፈር የሚባለው ለአቅመ አዳም የደረሰች ሴት አስገድደ ስትደፍር ነው።
እነኚህ ህፃናት ናቸው፣ ጨቅላዎች ናቸው። እነኚህ አርዶ መብላት ነው የሚባለው። አርዶ እንደ መብላት ነው የሚቆጠረው። በልጅ ቀልድ የለም። እቺ ብቻ ሳይሆን ከዚህ በፊት ልጅ ፌበን ጎጃም ላይ ባህር ዳር ላይ አይቴ ከሆነ ጨዋቱ በዛ፣ የመንጋ ፍርድ በዛ ሄደ። ህግና የመንጋ ፍርድ አብሮ አይሄድም። ህግ ነው፣ ራሱ መንገድ አለው። ህግ ነው። ታልባ ብንጫጫ በአንድ መቆጫ ስለታንጫጫ ምንም ፍርድ ልታመጣ አትችልም። ነገር ግን ፍርድ ሊያስመጣ የሚችል ህግጋቶቻችን መስተካከል አለባቸው። ሀገራዊ የወንጀል ህግጋቶቻችን 3 ጥብቅና ተለቅ ያለ ህግ ሊወጣ ይገባል። አንደኛ ከመንግስትና ጸጥታ አካላት ውጪ በአንድ ሉዓላዊነት ያላት አገር ውስጥ የትጥቅ መሳሪያን ይዞ የሚንቀሳቀስ ማንኛውም አካል ላይ ማዳግም እርምጃ የመውሰድ የሚያስወስድ ህግ ሊወጣ ይገባል። መከላከያን እንደ ልብ የሚገል፣ መከላከያዎችን የሚጨርስ፣ ንጹሃኖችን የሚጨርስ የጫካ ትጥቅ ኃይሉ በህግ ከተፈታ በኋላ ተፈቷል ተብሏል፣ ገብቷል። ግን አሁንም እየታየ ነው። አሁንም አደገኛ የሆነ እንደውም ባሳ በዚህ በር በኩል ያለው በዚህ በምዕራብ ደቡብ ኦሮሚያ በጣም ብሶበታል። በጣም ህዝብ እያለቀናል። በጠራራ ፀሐይ ሰው እየተገደለናል፣ እየተዘረፈናል። ሸዋ ውስጥ ያለ ኃይል ገብቷል እስከተባለ ድረስ ሸዋ ውስጥ ዛሬም የሚገላው ግድያ ማን ነው ኃላፊነት የሚወስደው? በጫካ ባለ ግድያ ማን ነው ተጠያቂነት የሚወስደው? ኃላፊነቱን ለማን ተሰጣ? ማን ነው ኃላፊነት የሚወስደው? ማን ነው ስለዚህ ህይወት እልቀት ማን ነው ኃላፊነት የሚወስደው? ዋስትና አጣ ህዝቡ፣ ዋስትና አጣን። ወጥቶ ለመግባት እንኳን ዋስትና የለህም። አሁን በዚህ ማንን እንደምጠየቅ ማን ነው የሚገለውን እኮ የማንስ ተከታይ ሸኔ እንደሆነ የማን ተከታይ ነፃነት ወታደር እንደሆነ አይታወቅም እኮ። ግን በሚሊሻ ማለት እኮ ግድያ ሆላ ነው እንዳትል፣ ሆላ አይደለም በሚሊሻ ማለት ሚሊሻ ነው እንዳትል ደግሞ ሚሊሻም አይደለም። የሚሊሻ ልብስ የለበሰ ሁሉ ሚሊሻ ነው ማለት አትችልም። የመከላከያ ልብስ የለበሰ ሁሉ መከላከያ ነው ማለት አትችልም። የጫካ ታጋዮችም እኮ ዛሬ የመከላከያን ልብስ ነው የሚለብሱት። እንደዛ ማለት አዎ ፋኖን ተመልከት። እነ ዘመነ ካሴ እኮ ለብሶ የሚታገሉት እኮ የመከላከያን ልብስ ነው ለብሶ የሚታገሉት የሚዋጉት። ለምንድን ነው አንድ ህግ አንድ ሀገር ላይ ጥርስ የሌለው አንበሳ የሚሆንበት ምክንያት? ጥርስ የሌለው አንበሳ ቢያገሳ ምን ሊያመጣ አበሳ የሚባል ነገር አለ። ምን ሊያመጣ አበሳ? ህግ ሊኖረው ይገባል። ጥፍር ሊኖረው ይገባል። የሚቆነጥጥበት ጥፍር ሊኖረው ይገባል። የሚነክስበት ጥርስ ሊኖረው ይገባል። ሲፈልገው ከአገር ውስጥ ወጥቶ አገሪቷ ላይ ጦርነት እስኪያውጁ ድረስ ከምዕራባውያኖች ጋር ጦርነት እስኪያውጁ መፈንቅለ መንግስት ለማድረግ ጥረት እስኪያደርጉ ድረስ እነ ገዱ አንዳርጋቸው ምንድን ነው የሚሰሩት? ለምን ይለቀቃሉ? ከስህተት የማይማር ፈንጂ አምካኝ ነው። ለምንድን ነው ካለፉ ስህተቶች የማይማር የኛ መንግስት? ናሽናል ዳያሎጉ ውይይቱ የት ደረሰ? ሆይ ተደረገ። የት ገባ? ምንድን ነው የምሰራው? ናሽናል ዳያሎጉ የገባ ያልገባው ማስገባት ለምን አቃተው? ናሽናል ዳያሎጉ አጀንዳ ከሆነ የት ደረሰ? የት ሄደ? እነማንስ ናቸው የነበሩበት? ይጣራ ብዬ ያልኩት ለዚህም ነው። ከዚህ በፊት ናሽናል ዳያሎጉ ውይይት ላይ ያሉ ይጣራ፣ ማን ነው ተሳታፊ? እነማን ናቸው ተሳታፊ? ምንድነው ይሄ አጀንዳ? ምን ያለው እስከምን ድረስ ነው ጥራቱ ብዬ ያልኩት ለዚህ ነው። መልካም አስተዳደር ችግር አለ። አዲስ አበባ ከተማ ውስጥ አዲስ አበባ ከተማ ንግድ ስራዎች ድርጅት የሚባለው አንድ ህዝብ ላይ በጣም ማነቆ ፈጥራው ከተማ የፖለቲካ ኑሮ የሚመራ ችግር አለ። ይሄንን ማየት አለበት መንግስት። የአዲስ አበባ ከተማ መስተዳደር መልካም አስተዳደርን ከህብረት ስራ ማህበራት ላይ ማስፈን አለበት፣ እጁን ማንሳት አለበት። አዲስ አበባ ከተማ አስተዳደር ህብረት ስራ ማህበራትን በጥብቀት እድል ሰጥቶት ማወያየት አለበት። አለበለዚያ ችግር አለ። የኑሮ ውድነትን የሚፈጥሩት መንግስታዊ ንግድ ነው። መንግስታዊ ንግድ የሀገሪቷን ኑሮ ውድነት የከተማ ኑሮ ውድነት ችግር እየፈጠረ ነው አለ ነው እኮ የምልህ። መነጋገር ካለብን እስከ ጥግ እንነጋገር፣ እስከ ጥግ። የአዲስ አበባ ከተማ ማስተዳደር ማስተካከል ያለበት
አንደኛ አዲስ አበባ ንግድ ስራዎች ድርጅት ብሎ አቋቁመዋል። ኦኬ፣ በማን ነው የሚመራው? በነማን ነው የሚመራው? ስራውስ ምንድነው? አገልግሎቱስ እስከ ድረስ ነው? ለሌሎች ህብረት ስራ ማህበራትስ ሪስፔክት አለው ወይ? አክብሮት አለው ወይ? የህብረት ስራ ማህበራትን ከበዓሉና ከወጉ ከአዋጁ ውጪስ ህብረት ስራ ማህበራት ላይ ተጽዕኖ ለመፍጠር የሚያደርገው ጥረትስ ምንድነው? ይህንን የከተማ አስተዳደሩ ፖለቲካዊ አጠቃቀም እየተጠቀመበት ከሆነ ተሳስቷል። ምክንያቱም በፖለቲካም በአደረጃጀትም ህብረት ስራ ማህበርን የሚያክል ልምድ ያለው ተቋም ሊፈጥር አይችልም፣ ወደፊትም አይችልም። ከዚህ በፊትም አልተፈጠረም፣ ዛሬም የለም፣ ነገም አይፈጠርም። በፍጹም አይመጣም። ጥልቅ ነው። 66 ዓመት እድሜ ያለው ልምድ ያለው ተቋም ነው ህብረት ስራ። በተዋረድ የመጣ ነው፣ በሽግግር የመጣ ነው። ቆም ብሎ ማሰብ ይሻለዋል። የአዲስ አበባ ከተማ መስተዳደር ችግሩን አላየም። ብብቱ ስር ናለች፣ ጉያው ስር ቁጭ ብሎ ነው እየቦረቦረው ያለ ለማፍረስ። የዚች የሲምቦኒ ብርሃኑን አስገድዶ መድፈር ጋር ስንመለስ በልጆች ላይ በህፃናት ላይ በሴት ልጆች ላይ የሚደረጉት ድርጊት እጅግ በጣም ዘግናኝ ነው። ለምን ተደጋገመ? ስለዚህ ይሄ የሚደጋገመው አንድ እርኩስ መንፈስ አለ። የሰይጣን ተልእኮ ካልሆነ በስተቀር የዚህ የኢሉሚናቲ ተልእኮ ካልሆነ በስተቀር እንደዚህ አይነቶች እንዴት ነው ትምህርት የሚያገኙት? መንግስት ይህንን ከሴቶችና ህፃናት ህግ በህፃናትና ሴቶችን ጉዳይ ብቻ ህግ አድርጎ ማውጣት ያለበት ጠበቅ ያለ ህግ ማውጣት አለበት። በሌላው ዓለም ላይ ብትመለከተው የሰረቀ ጣቱ ይቆረጣል፣ የገደለ ይገደላል። የሰረቀ ጣቱ ይቆረጣል። ከተቆረጠ በምን ይሰርቃል? ሌላ አይሰርቅም፣ ጣቱ ይቆረጣል ይላል። የገደለ ይገደላል፣ ሌላ ሰው አይገድሉም፣ መግደል አይቻልም። አሁን ሀገራችን ላይ መሆን ያለበት በዛን ጊዜ የልጅ ፌበንም ጊዜም ህዝቡ እንደዛ ሲጮህ የህዝቡን አዳምጦ ነገርን አላምጦ ቁጭ ብሎ ቲክቶክ ላይ የተለያየ ሚዲያ ላይ ስለ ጮክ ሳይሆን ፒቲሽን ተሰብስቦ ለየታ ተለይቶ በዚህ ጉዳይ እነኚህ ህግጋቶቻችን ይስተካከሉልን ይሻሻሉልን ብሎ ህዝቡ በፒቲሽን ከየአቅጣጫው ፒቲሽን አሰባስቦ አገራችን ህግ አላት፣ አገራችን ፌዴሬሽን ምክር ቤት አለው። ለፌዴሬሽን ምክር ቤት አቅርቦ ለህግ አውጪ ለፓርላማው ለህግ አውጪ ክፍል ለፍትህ ቋሚ ኮሚቴ አቅርቦ ከዛም በኋላ ያን በሚያሻሽልበት ጊዜ ህዝቡ ፒቲሽን ባስገባና በተነጋገረው መሰረት ህዝብን አወያይቶ አቅርቦ ማጥበቅ ያለበትን አጥብቆ ማላላት ያለበትን አላልቶ ህጉ መስተካከል አለበት። ይሄ በሚዲያ ስለታየ ነው የዚች ልጅ ጉዳይ የሲምቦ ብርሃኑ ልጅ የሚዲያ ሽፋን ስላገኘች ቅርበት ስለሆነች እንጂ ከሚዲያ በስተጀርባ የሚፈጸም ስንትና ስንት አለ። ይሄ ለምን? ስለዚህ በአጠቃላይ ህጋችን ይስተካከል፣ ህጋችን የወንጀል መቅጫ ህጋችን ይስተካከል። የሁሉም ግድያ በነገራችን ላይ ንስረው በዚህ አጋጣሚ የምነግረን ሀገራችን ላይ የመንግስት ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም፣ የችግር የፓርቲ ጉዳይ የመንግስት ችግር ምናምን አይደለም። የአለመረጋጋት የህዝባዊ አለመረጋጋት ችግር መንግስት ቁጭ ብሎ በሰከነ መንፈስ ህግን እንዲያወጣ አድርጎታል። በከንቱ እያባዛ በልማት ላይ ብቻ ነው በልማት አሸንፋለሁ፣ ወንጀልን በልማት አሸንፋለሁ እያለ ነው። ነገር ግን ወንጀል ሲበዛ ከልማትና ከጥፋት የሚበልጣው ጥፋት ነው፣ አለመረጋጋትን አለብረሰብ። ስለዚህ ይሄ አለመረጋጋትን ያዝ አድርጎ አሁን ህዝቡ ተረጋግቶ ወንጀልን ትሻለዳት ብስ መጣች እንዳይሆንብን የጂኖሳይድ እርስ በርስ እንዳይፈጸም እርስ በርስ የህዝብ ለህዝብ እንደ ውቱና እንዳንሄድ እንደ ውቱና ትሱ እንደ ሩዋንዳ በ100 ሰዓት ውስጥ 800,000 ሰው ነው ያለቀ። በ100 ሰዓት ውስጥ 800,000 ሰው ያለቀበትን ችግር እንዳይገጠም እንዳይደግምብን ይሄን የጠበቀ ህግ ሊወጣ ይገባል። ስለዚህ መልእክታችን ይሄ ነው።
ሌላ መጨረሻ ላይ ብልጽግና ፓርቲ ፕሬዝዳንቱን መርጧል፣ ጠቅላላ ጉባኤን ጠርቷል። እንዴት አየው እሱ ነገር? አዎ እጅግ በጣም ደስ የሚል ነው። ማለት ምንም ጫጫታ ሳይበዛ ድሮ እንደዚህ አይነት ግልጸኝነትም አልነበረም። እኔ ከሁሉም በላይ ደግሞ የብልጽግና ፕሬዝዳንቱ መምረጡ ሳይሆን ያመራረጡ ስልት መዘመኑ። ድሮ በካርድ ነበር፣ በካርድ ምርጫ ቆጠራ ተጨበርብሯል ምናምን ነበር የሚባለው ድሮ። አሁን እንደዛ የለም። ናሽናል አይዲ ካርድ አውጥታል እንዴ? አትመርጥም እኮ አለበለዚያ ተመዘገብክ እንጂ ወስደህ እንዴ? ይሄን መታወቂያ ካላወጣ ይሄን መታወቂያ ወስደ ቀጥታ ሄደ በአሻራ አስነክተ ስም መመዝገብ ምናምን አያስፈልግም እኮ። ታስነካለህ፣ ሄደ ቁጥሩ ትነካለህ፣ የመረጥከውን መርጣል። በቃ በዚህ በናሽናል አይዲ ካርድ ብቻ ክልሎችንም አሳትፎ በየክልሉ ከተደረሰ ሁሉም ላይ እንደዚሁ ከሆነ ለምርጫ እጅግ በጣም ቤትም ቁጭ ብለህ መምረጥ ትችላለህ እኮ። መንግስታችን አሁን እንግዲህ ብልጽግና ያሻሽላል ብለን የምንወስደው ነገር አሁን ይሄ ምርጫ መሆነ ለውጡም በየክልላቶቹም ያሉት የሰላም እጦት ችግር መፍትሄ ያገኛል ብለን እንጠብቃለን። ኑሮ ውድነት፣ ግብር አሁን ለምሳሌ ገበሬ ገጠር ላይ 1 ሄክታር ያለው ሰው በትንሹ 10,000 ነው የሚከፍለው ግብር። 10,000 ጣራና ግድግዳ የሚባለው ይከፍላል። የእርሻም ይከፍላል፣ የምኑ ይከፍላል፣ የምርት ዘር ይከፍላል። ገበሬ መማረር የለበትም፣ ነጋዴ በዛው ልክ እና በጣም ዘርፈ ብዙ ነገሮች የሚያማርሩ የማህበራዊ ኢኮኖሚያዊ ጉዳዮች ላይ መረዳዳት አለ። ይሄን ጥቃቅም ይመስል ግን መንግስትን በጣም ህዝብን የሚያማርር ነገሮች ነው። መንግስትን ይሄ ጉዳይ እንዲመለከት እናሳስባል። እስቲ መጨረሻ ላይ የሳምንቱ መልእክት አስተላልፍልንና እንሰናበታለን። መልካም አመሰግናለሁ። ውድ ተመልካቾቻችንና ተከታዮቻችን ማን ቤት ወጣ ቤት ገባ አትበሉ። እኔ ቤት በኩል ልውጣ እንዴትስ ልግባ በል። ማን ምን ሰራ ምን በላ አትበል። እኔ ምን ሰርቼ እንዴት ልብላ አበል። እክሌ እዛ ሞታ እክሌ እዚህ ገደላ ተገደላ አገዳደላ አትበል። አስገደለም አትበል። የቱ ጋር እክሌና እክሌ ተጣልቷል፣ እንዴት አስታርቃቸዋለሁ እድል አግኝቼ፣ እንዴት ሰላም አወርዳለሁ በሁለቱ ወገኖች መካከል። በዛም በዚህም እዛም እዚህም ችግር አለ፣ ነገር ግን እንዴት ችግርን እቀርፋለሁ እኔ ምክንያት ሆኜ በል። ለችግር መቅረፍ ምክንያት እንሁን፣ ችግር ለመፍጠር ምክንያት አንሁን። ጥሩ አይደለም። ይሄ ጣት 5 ነው። በፈጠራችሁ አምላክ በምትኖሩበት ምድር እባካችሁን ተውት ይላል። ይሄ ጣት የሀገር ሽማግሌ ወይ አውራ ጣት ይባላል። ይሄ ሁሉ ጊዜ ጠቋሚ ነው፣ ገዳይ ነው፣ ዋሽ ነው፣ ሌባ ጣት ይባላል ስሙም። ይሄ ሁሉ ጊዜ ይሄንም አይሰማም። ይሄ መሀል ጣት እባክህን ተመለስ፣ እሱን አትያው፣ ራስህን ልብህን አጥራ ነው የሚለው። ለማን? ለዚሁ ጣት እባክህን ልብህን ተመልከት፣ ልብህ ምን ያህል ጥሩ ነው፣ በምላስህ ንጹህ ሆነ መርዝ ምድረጫው ይላል። ይሄንንም አይሰማም ይሄ ጣት። እባካችሁም ከኔ በላይ ያላችሁ ትላልቆች ሁላችሁም ከላይ እንጂ ያላችሁ ታች የላችሁም። እኔ ወደ ምድሪቷ ቅርብ ነኝ። ምድሪቷ ምን ያህል ጥልቅ እንደሆነች እኔ አውቀዋለሁ። መሬቷ ራሷ ሁላችሁም ተሸክማ እየሄደች ናለች። ስትሞቱ የምትሰሩት ስራችሁ ሁሉ ችግር ነውና ችግራችሁ እንዳይበዛ እባካችሁን ተመለሱ፣ አዳምጥ ባክህን ብላ እቺ እንኳን በመጥነዋ ይህንን ታስጠነቅቃለች። ያንተን ታሌንት ጥሩ አድርገህ ተጠቀምበት፣ ምርጥ ልማት ታፈራለህ። ታሌንትን ወደ ተንኮል ካዘነበልክ ከባድ
ባደግ ክፉኛ ሰው ትሆናለህ፣ ክፉ ሰው ትሆናለህ። ታሌንታኞች በተለይ ፈጠራ ላይ የምንንቀሳቀስ ሰዎች ጥንቃቄ ያስፈልገናል። ለአገር እንጠቅማለን ስንኖር፣ ለመኖር ደግሞ መልካም ነገር እንጠቀምበት። ፈጠራችን የተፈጥሮ ታሌንታችን እጅግ በጣም ዋጋ አለው። ለዛሬ ይሄን ይመስላል። ለሳምንት ቸር ሳምንት፣ መልካም ሰንብቱ። ምርጥ መልእክት ነው አቶ ሰኝ፣ እውነት ምርጥ አባታዊ ምክር ነው። ሁላችንም ወስደናል። የዛሬ ፕሮግራማችን ይህንን ይመስላል። የሳምንት ሰው ይበላል። ቸር ሰንብቱ።